ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ክብራትና ክብራን ውድ ተመልካቾች አድማጮቼ፣ እነሆ እንግዲህ በዛሬው ዕለትም በጣም የምትወዱትና የምትጠብቁትን በጉት የጥቁር ገበያ ሐዋላ ምንዛሬ እንዲሁም ደግሞ በባንክ ስንት እየተመነዘረ ነው የሚለውን ሁለቱንም መረጃዎችን ወደ እናንተ ማድረስ ይሆናል። ኢንሻአላህ ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ቻናል ቅመም ላይክ እያደረጋችሁ ሀሳብና አስተያየታችሁን የሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከዚህም መካከል የብዙ ሀገራቶችን ምንዛሬ የጥቁር ገበያ ሐዋላ እንመለከታለን። የአሜሪካን ዶላር፣ ዩሮ እንዲሁም ደግሞ የስዊዝርላንድ ፍራንክ፣ የካናዳ ዶላር፣ የአውስትራሊያን ዶላር፣ የቻይና ዩሃን እንዲሁም ደግሞ ፓውንድ ስተርሊንግ፣ የኩዌት ዲናር፣ የዩናይትድ አረብ ኤሚሬትስ ድርሃም፣ የሳውዲ አረቢያ ሪያል፣ የኳታር ሪያል እንዲሁም ደግሞ የኦማን ሪያል፣ የጆርዳን ዲናር፣ የባህሬን ዲናር፣ የቱርክ ሊሬ እነዚህን የ15 ሀገራቶች ምንዛሬዎችን ወደ እናንተ ማድረስ ይሆናል። እንዲሁም ደግሞ በባንክ ስንት እየተመነዘረ ነው የሚለውን እንዳልኳችሁ ሀሳብና አስተያየታችሁን የሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በመጀመሪያ የምንመለከተው አንድ የአሜሪካን ዶላር በጥቁር ገበያ በዛሬው ዕለት እንግዲህ 163 ብር ከ22 ሳንቲም ሲመነዘር 100 የአሜሪካን ዶላር 16322 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውለዋል። በባንክ ደግሞ አንድ የአሜሪካን ዶላር 138 ብር ከ74 ሳንቲም እየገዛ 141 ብር ከ52 ሳንቲም እየሸጠ ይገኛል። በመቀጠል የምንመለከተው ዩሮ ነው። አንድ ዩሮ በዛሬው ዕለት 193 ብር ከ34 ሳንቲም ሲመነዘር በጥቁር ገበያ ሐዋላ 100 ዩሮ ደግሞ 19334 ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በባንክ ደግሞ አንድ ዩሮ በዛሬው ዕለት ባንክ 161 ብር ከ66 ሳንቲም እየገዛ 164 ብር ከ90 ሳንቲም እየሸጠ ይገኛል። በመቀጠል እንግዲህ የስዊዝርላንድ ፍራንክ ነው። በጥቁር ገበያ አንድ የስዊዝርላንድ ፍራንክ በዛሬው ዕለት 207 ብር ከ22 ሳንቲም ሲመነዘር 100 የስዊዝርላንድ ፍራንክ ደግሞ 20722 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። እንግዲህ በንግድ ባንክ ደግሞ ንግድ ባንክ አንድ የስዊዝርላንድ ፍራንክ 169 ብር ከ33 ሳንቲም እየገዛ 172 ብር ከ71 ሳንቲም እየሸጠ ይገኛል በዛሬው ዕለት። በመቀጠል የካናዳ ዶላር ነው። አንድ የካናዳ ዶላር በጥቁር ገበያ ሐዋላ በዛሬው ዕለት 118 ብር ከ64 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 11864 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። ንግድ ባንክ ደግሞ አንድ የካናዳ ዶላር ደግሞ 98 ብር ከ61 ሳንቲም እየገዛ 100 ብር ከ58 ሳንቲም እየሸጠ ይገኛል ማለት ነው። በመቀጠል የቻይና ዩሃን ነው። አንድ የቻይና ዩሃን በዛሬው ዕለት 22 ብር ከ92 ሳንቲም እንግዲህ ሲመነዘር በጥቁር ገበያ ሐዋላ 100 የቻይና ዩሃን ደግሞ 2292 ብር በእንግዲህ ጥቁር ገበያ ሐዋላ ሲመነዘር ውሏል። የቻይና ዩሃን ደግሞ በንግድ ባንክ 19 ብር እየገዛ 19 ብር ከ44 ሳንቲም እየሸጠ ያለበት ሁኔታ ነው። በመቀጠል የምንመለከተው ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በጥቁር ገበያ ሐዋላ ማለት ነው በዛሬው ዕለት 222 ብር ከ68 ሳንቲም ሲመነዘር 100 ፓውንድ ደግሞ 22268 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል ማለት ነው። እንግዲህ በንግድ ባንክ ደግሞ አንድ ፓውንድ ስተርሊንግ በዛሬው ዕለት 182 ብር ከ79 ሳንቲም እየገዛ 186 ብር ከ45 ሳንቲም እየሸጠ ይገኛል ማለት ነው። በመቀጠል የኩዌት ዲናር ነው። በዓለማችን ላይ ከፍተኛ ሀገር የምታስመነዝሯ ኩዌት ናት ማለት ነው። በዛሬው ዕለት አንድ የኩዌት ዲናር በጥቁር ገበያ ሐዋላ ምንዛሬ ማለት ነው 534 ብር ከ55 ሳንቲም እየተመነዘረ እንግዲህ በ100 የኩዌት ዲናር ደግሞ 53455 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። እጅግ በጣም በከፍተኛ ደረጃ ሲመነዘር ውሏል ማለት ነው። በነገራችን ላይ ከሰሞኑ አንጻር ስንመለከት በእጥፍ ደረጃ ነው ጭማሪ እያሳየ ያለበት ሁኔታ። በንግድ ባንክ ደግሞ አንድ የኩዌት ዲናር በዛሬው ዕለት 445 ብር እየገዛ 454 ብር ከ25 ሳንቲም እየሸጠ ይገኛል ማለት ነው። በመቀጠል የምንመለከተው የሳውዲ አረቢያ ሪያል ነው። አንድ የሳውዲ አረቢያ ሪያል በዛሬው ዕለት ማለት ነው በጥቁር ገበያ ሐዋላ ሲመነዘር 43 ብር ከ49 ሳንቲም ሲመነዘር 100 የሳውዲ አረቢያ ሪያል ደግሞ 4349 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በንግድ ባንክ ደግሞ አንድ የሳውዲ አረቢያ ሪያል
36 ብር ከ97 ሳንቲም እየገዛ ንግድ ባንክ 37 ብር ከ71 ሳንቲም እየሸጠ ይገኛል ማለት ነው። በመቀጠል የዱባይ ድርሃም ነው። አንድ የዱባይ ድርሃም ደግሞ 44 ብር ከ41 ሳንቲም በጥቁር ገበያ ሐዋላ ሲመነዘር 100 የዱባይ ድርሃም 4441 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በንግድ ባንክ ደግሞ አንድ ድርሃም የዱባይ ድርሃም በዛሬው ዕለት ማለት ነው 37 ብር ከ78 ሳንቲም እየመነዘረ እየገዛ 38 ብር ከ54 ሳንቲም እየሸጠ ይገኛል ማለት ነው። በመቀጠል እንግዲህ የምንመለከተው የአውስትራሊያን ዶላር ነው። አንድ የአውስትራሊያን ዶላር ደግሞ 108 ብር ከ95 ሳንቲም ሲመነዘር በጥቁር ገበያ ሐዋላ ምንዛሬ እንግዲህ 100 የአውስትራሊያን ዶላር ደግሞ 10895 ሳንቲም ሲመነዘር ውሏል ማለት ነው። ይህ ማለት እንግዲህ በንግድ ባንክ ደግሞ አንድ የአውስትራሊያን ዶላር 88 ብር ከ83 ሳንቲም እየገዛ 90 ብር ከ60 ሳንቲም እየሸጠ ይገኛል ማለት ነው። በመቀጠል የምንመለከተው የኳተር ሪያል ነው። አንድ የኳተር ሪያል ደግሞ 44 ብር ከ91 ሳንቲም ሲመነዘር 100 የኳተር ሪያል ደግሞ 4491 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በመቀጠል የኦማን ሪያል ነው። አንድ የኦማን ሪያል ኦማንም እንግዲህ ሶስተኛ ደረጃ ከምታስመነዝረው ሀገር አንዷ ናት ማለት ነው። በጥቁር ገበያ አንድ የኦማን ሪያል 424 ብር ከ27 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ በጥቁር ገበያ ሐዋላ 42427 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በመቀጠል የባህሬን ዲናር ናት። ባህሬን ሁለተኛ ደረጃ ነው የምታስመነዝረው። የባህሬን ዲናር አንድ የባህሬን ዲናር በጥቁር ገበያ 433 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 43310 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በመቀጠል የምንመለከተው የጆርዳን ዲናር ነው። አንድ የጆርዳን ዲናር 230 ብር ሲመነዘር እንግዲህ በጥቁር ገበያ ሐዋላ ምንዛሬ ማለት ነው 100 የጆርዳን ዲናር ደግሞ 23000 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል ማለት ነው። በመቀጠልና በመጨረሻ የምንመለከተው የቱርክ ሌሬ ነው። አንድ የቱርክ ሌሬ በዛሬው ዕለት ማለት ነው 3 ብር ከ94 ሳንቲም ሲመነዘር 100 የቱርክ ሌሬ ደግሞ 394 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። ውድና የተከበራችሁ ተመልካቾች አድማጮቼ እንግዲህ በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ እንዲሁም ደግሞ በንግድ ባንክ ስንት እየገዛ ስንት እየሸጠ የሚለውን እንግዲህ በስፋት አስደምጫችሁ አለው ማለት ነው። ላይክ እያደርጋችሁ ቪዲዮ ለብዙዎች ተደራሽ አድርጉት። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።